ሴት ልጅ በዚህ እድሜዋ ማግባት አለባት፣ ሴት ልጅ በዚህ እድሜዋ መውለድ አለባት። አሁን በጣም ብዙ ቴክኖሎጂ የተራቀቀበት ዘመን ስለሆነ የመውለጃ ሰዓት የሴት ረዘም ብሏል። እንደ ድሮ ባጭሩ የተቀጨ አይደለም። አሁን ጊዜው ሄዷል፣ ጊዜው ተራዝሟል። እድሜ ለቴክኖሎጂ። ሴት ልጅ አሁን ስራሽን ስሪ፣ እንደዚህ አድርጊ ትባላለች። የምታገባው ግን በፈጣሪ ሰዓት ነው። ፈጣሪ በፈቀደ ሰዓት ነው የምትወልደው። ፈጣሪ ልጅ በሰጣት ሰዓት ነው እንጂ ጎረቤትና የተለያየ ሰው ዘመድ አምቶ ባሸማቀቃት ሰዓት መሆን የለበትም። ማንም ያስቀመጠልን ጊዜ የለም። ጊዜውንም እንደሚያስቀምጥልን ፈጣሪ ነው። ቀጥሎ ለራሳችን የሚሆነን ጊዜ የምናስቀምጠው ደግሞ ራሳችን ነን። ሌላው እንግዲህ ዓለም የሴቶች የሚሆን የወንዶች የማግቢያ እድሜ አለፈ ወይንም ደግሞ የማግቢያ እድሜሽ አልፏል ብሎ መናገር የሚያስችላቸው እድሜ ላይ የደረሱ እህቶችም ወንድሞችም አሉ። የነሱ ጓደኛ ደግሞ የሆኑ ሰዎች አሉ። ጓደኞች አሏቸው ያገቡ፣ አግብተው ሴት ሆና ለምሳሌ እሷ አግብታለች፣ ጓደኞቿ ግን ላያገቡ ይችላሉ። ወይ አንድ ጓደኛዋ ላታገባ ትችላለች። ወይኔ አታገቢም፣ ወይኔ አትወልጂም፣ ወይኔ እንደዚህ አትይም፣ እንዲህ እያላችሁ ሴት እህቶቻችሁ ናቸው ጓደኞቻችሁ ውስጣቸውን ሽምቅቅ የምታረጉ ሴቶች አላችሁ። አንዳንዶቹ አውቃችሁ እንደዛ የምትሉት ያንቺ ማግባት እሷን ሌስ የሚያረጋ ስለሚመስልሽ ወይም እሷ ስላላገባች ልታሳንሺ ነው እንደዛ የምትዩ። ይሄ በጣም አደገኛ ነገር ነው። ፈጣሪ ያያል። እንደዚህ ስትይ አንቺ እሷ ማግባቷ አይቀርም፣ አንቺ ያየሽውን ወግና ማዕረግ ማየቷ አይቀርም። ግን አንቺ ባልሽ እንዳይሞት ወይ ከባልሽ ጋር ሌላ ነገር ውስጥ እንዳትገቢ እንዲህ አይባልም። ሰው የሌለውን ነገር እኔ ያለኝ አንቺ የለሽም የሚል ሰው እዚህ ጋር ችግር ያለበት ሰው፣ እዚህ ጋር ያነሰ ሰው ነው እንደዛ የሚለው። ጓደኛሽ አላገባችም፣ አግብታለች አላገባችም የሷ ጉዳይ ነው። ጓደኝነታችሁ ነው ኢንጆይ የምታረጊው እንጂ አንቺ አላገባሽም እንዴ፣ አንቺ እንደዚህ ያልሆንሽም እንዴ እያሉ ሴት ልጅ ማሸማቀቅ፣ እሷን ውስጧን አሳን